እኔ የሴት ፓንት አሽትቻ ቃለው ነገራችን ላይ ራስ መርዘን ያመኝ ነበርና መድኃኒት ነው ምናምን ብለውኝ የሴት ፓንት አሽትቻለሁ። እና ከዚህ ከመገናኛዋ ላይ እቺን ነው የምትመስለው፣ ቢጫ ናት እና ሽታዋ በቃ ልነግራችሁ አልችልም። ጣዝማ ማለት ነው፣ ጣዝማ። በነገራችን ላይ ድፍረትን ሳላደንቀው አላልፍም። ምክንያቱም እንደዚህ አይነት ድፍረት ያለው ሰው በጣም ነው የሚያስገርመኝ የሚያስደምመኝም ጭምር። ያንተ የራስ መርዘን ሳይሆን የጭንቅላት መርዘም ነው ችግር። ምክንያቱም ይህ ነገር ወጥታ ራሱ ለማውራት እንዴት እንዳላፈርክ አልገባኝም። ያውም ደግሞ ወንድ ሆነ ማለት ስለ ሴት ፓንት ራሱ ስታወራ አይከብድም ማለት? ምን አይነት በሽታ ነው ራሱ? ራስ መርዘን ማለት ምን ማለት ነው? እንዳንተ አይምሮ መደፈን ማለት ነው? አለማሰብ ማለት ነው? ወይም ደግሞ ክብርን ማጣት ማለት ነው? አልገባኝም። ለቫይራል አስበው ከሆነ ወይም ደግሞ ታዋቂ ለመሆን አስበው ከሆነ ድንገት ቪዲዮ ሊወጣል ይችላል፣ ቫይራል በመቶ ሺህም ሊታይል ይችላል። ነገር ግን ክብር የሚባል ነገር አለ፣ አይምሮ የሚባል ነገር አለ። ይህን ቪዲዮ ከሰራ በኋላ ስትወጣ ራሱ ሰዎች ሲያገኙ ምን ይሰማል ማለት በዚህ ደረጃ ባትወርድ ምን አለ? ሲቀጥልስ እንዲያው ካላገባ ምናምን የሴት ፓንቴት እያገኘ ነው። ሴቶች ሲያሰጡ ነው መቼም ከነቆሻሻው የሚያሰጣ ሴት የለችም። ፓንቷን አጥበው ነው እንዴት ነው የምታደርገው? ወይስ ከስር ከስር እየሄድክ ነው? አልገባኝም። እና እባካችሁ አንዳንዴ ቫይራል ለመውጣት ብላችሁ የማይሆኑ ነገሮችን ባሰሩ የተሻለ ነው። ምክንያቱም ነገ ከነገ ወዲያ ላይ ታዋቂ ትሆናላችሁ። ይህ ቪዲዮ ግን ይቀመጣል። ስለዚህ ታፍሩበታላችሁ። ልጆች ስትወልዱ ወይም ደግሞ ቤተሰቦቻችሁም ይህን ቪዲዮ ሲያዩ የሚያውቁ ሰዎች እናንተን ይህን ቪዲዮ በሚያዩ ሰዓት ምን ያህል እንደምታፍሩ አስቡት። ስለዚህ የዛሬ ስሜታችሁ ብቻ ሳይሆን የነገን ህይወታችሁን በማሰብ ነው ቪዲዮ መስራት ያለባችሁ። ያም ደግሞ ወንድ ልጅ በዚህ ደረጃ ሆኖ እንዲህ ሲግማማና እንዲሁ በቃ ማለት በጣም ወርዶ ደግሞ ሲታይ በጣም ነው የሚደብረው። ለማንኛውም የኔ ወንድም ይሄ ቪዲዮ ይደርሶ ከሆነ እባክህ ቪዲዮን አጥፋ። ለሌላ ጊዜም እንደዚህ አይነት ቪዲዮ ከመስራት እባክህ ተቆጠብ።